አከም ቡልቴ አከም ቡልቴ አከም ማለት ምን ማለት ነው ብለናል? እንዴት። ቡልቴ ማለት አደርክ ወይንም አደርሽ ማለት ነው። አከም ቡልቴ ስንል እንዴት አደርክ ወይንም እንዴት አደርሽ። እንዴት ማለት ምንድነው? አከም። ቡልቴ ማለት አደርክ ወይንም አደርሽ ማለት ነው። አከም ቡልቴ ስንል እንዴት አደርክ እያልን ነው፣ እንዴት አደርሽ እያልን ነው። ሌላው ምንድነው? አከም ኦልቴ አከም ኦልቴ አከም ማለት ምን ብለናል? እንዴት። ኦልቴ ማለት ደግሞ ዋልክ ወይንም ዋልሽ ማለት ነው። አከም ኦልቴ ስንል እንዴት ዋልክ ወይንም እንዴት ዋልሽ እያልኩኝ ነው ማለት ነው። ይሄኛው አከም በሚለው ነው። ሰላም በሚሆን ደግሞ ሰላም ዋልክ፣ ሰላም አደርክ ለማለት ደግሞ ወይንም ደህና ዋልክ፣ ደህና አደርክ ለማለት ደግሞ ነጋን እንጠቀማለን። ነጋ ማለት ሰላም ወይንም ደህና ማለት ነው። አከም ማለት ምን ብለናል? እንዴት። ነጋ ስንል ግን ነጋ ስንል ሰላም ወይንም ደህና እያልን ነው። ስለዚህ ነጋ ቡልቴ ስል ደህና አደርክ ወይንም ሰላም አደርክ እያልኩ ነው ማለት ነው። ነጋ ቡልቴ ደህና አደርክ ወይንም ደህና አደርሽ ለሚለው እንጠቀመዋለን። ኦልቴ ምን ብለናል እዚህ ጋር? ኦልቴ ዋልክ ወይንም ዋልሽ አይደለ? ስለዚህ ነጋ ኦልቴ ስል ደህና ዋልክ ወይንም ደህና ዋልሽ፣ ሰላም ዋልሽ ወይንም ሰላም ዋልክ እያልኩኝ ነው ማለት ነው። በአጠቃላይ አከም ቡልቴ ስል እንዴት አደርሽ ወይንም እንዴት አደርክ እያልኩኝ ነው ማለት ነው። አከም ኦልቴ ስል እንዴት ዋልክ ወይንም እንዴት ዋልሽ እያልኩኝ ነው ማለት ነው። ነጋ ቡልቴ ስል ደህና አደርክ ወይንም ሰላም አደርክ፣ ሰላም አደርሽ እያልኩኝ ነው። ነጋ ኦልቴ ስል ደህና ዋልክ ወይንም ደህና ዋልሽ እያልኩኝ ነው። ለሴትም ለወንድም የምንጠቀመው ሰላምታ ላይ ተመሳሳይ ነው። እንዴት አደርክ፣ እንዴት አደርሽ የሚለውን ቃል በአፋን ኦሮሞ አከም ቡልቴ ብለን ነው ለሴትም ለወንድም ይሄ የምንጠቀመው ማለት ነው። ይመቻችሁ።